የሶስታን ሚዲያ ቤተሰቦቻችን በድጋሚ በያላችሁበት ሰላማችሁ የበዛ ይሁን። ወንድማችሁ መጋቢ ደረሰ ነኝ። የሚዲያ ፕሮግራማችን ዋና ሐሳብ ወደ ሆነው አንድ ጌታ አንድ አካል አንድ ታዛ የሚለውን ወደ መነጋገር ወደ መወያየትና ወደ ማስተማር ከመሸጋገራችን በፊት ለሰው ልጆች በሙሉ ለሁላችንም በየትኛውም ሃይማኖት፣ በየትኛውም የኑሮ ስርዓት፣ በየትኛውም ዓለም፣ በየትኛውም የህይወት ልምምድ ውስጥ ላለን ለሁላችን የሚጠቅም ተፈጥሯዊ ልዩነቶች ወይም ጤናማ ልዩነቶችን አውቆ በጤናማ ወይም ተፈጥሯዊ በሆኑ ልዩነቶች ውስጥ ያሉ ትሩፋቶችን ወይም መልካም ነገሮችን እንዴት መጠቀም እንችላለን ሚለውን እያየን ያለ ነው። ዛሬ የሚቀጥለው ነጥብ አነሳላችኋለሁ። ልዩነቶች በሙሉ እርግማኖች አይደሉም፣ ለጉዳት የተሰጡ አሉ። በተለይ ተፈጥሯዊ ልዩነቶች፣ ጤናማ ልዩነቶች እርግማኖች አይደሉም፣ ለጉዳት የሆኑ አይደሉም። ከነዚህ ልዩነቶች መካከል ከዚህ ቀደም የገለጽኩላችሁ እንዳሉ አሉ። ከዚህ ቀደም የሰራኋቸውን ቪዲዮዎች ማየት ትችላላችሁ። ዛሬ የምንመለከተው ደግሞ የሙያ ልዩነቶች አሉ። የነበሩ ናቸው፣ አሁንም ያሉ ናቸው፣ ወደፊት የሚኖሩ ናቸው። የሙያ ልዩነቶች እነዚህ ልዩነቶች እንዳሉ ማወቅና አውቆም ደግሞ ልዩነቶችን ለጥቅም ጥቅም፣ ለዓለም ሰላምና ግንባታ ጥቅም፣ ለእያንዳንዳችን የህይወት መሻሻል ጥቅም፣ ለሀገር ግንባታና ሰላም ጥቅም አድርገን መጠቀም መቻል ይገባናል። አንድ ማህበረሰብ ልዩነቶች ውስጥ የጤናማ ልዩነቶች ውስጥ ያለውን ትሩፋት ለይቶ አውቆ ጥቅም ላይ ማዋል ሲችል የሰለጠነ ለመሆኑ መለያ ወይም ምልክት ሆኖ ያገለግላል። እንግዲህ በዚህ በሙያ ልዩነት ላይ አንዳንዶች የዓለማችንን ሰዎች አይታችሁ ከሆነ በግብርና ሙያ ይታወቃሉ። እጅግ በጣም ለዓለማችን ኑሮና ለዓለማችን ሰላምም እድገት ከፍተኛ አስተዋጽኦ እያበረከተ ያለ የከበረ ሙያ ነው። በግብርና ሙያ ምግባችንንና መብላችንን ለማምረት የሚተጉ ማለት ነው። በተለያየ ደረጃና በተለያየ የእውቀት ልክ ነው የሚሰሩት። እንዳጠቃላይ ሲጠቀለል ግን የግብርና ሙያ ያላቸው ናቸው። እነዚህ ለህይወትና ለሀገር ደግሞም ለማህበረሰብ ደግሞ ለዓለማችንም እድገትና ሰላምና ጤንነት ለህይወት የሚያበረክቱትን ሙያዊ መልካም ነገር ካለየን በግብርና ያለውን ማህበረሰብ ወይም በዚህ ሙያ ያለውን ማህበረሰብ ቆርጦ ጥግ ማድረግ ወይም ታች ማድረግ ወይም ማናናቅና መለየት ለዓለማችን ከባድ አደጋ አለው። ለማህበረሰብ ከባድ አደጋ አለው። ለአንድ ሀገር ችግር አለው ማለት ነው። ስለዚህ የግብርና ሙያ ያላቸው ሙያተኞች ዓለም ያስፈልጋታል፣ ሀገራት ያስፈልጓቸዋል፣ ማህበረሰቦች ያስፈልጉናል፣ እኛም በግል እያንዳንዳችን ያስፈልጉናል። አክብረን መያዝ ያለብን ነው ማለት ነው። ሌሎችን አይታችሁ ከሆነ አስተማሪዎች አሉ፣ ዶክተሮች አሉ፣ ኢንጂነሮች አሉ፣ አርቲስቶች አሉ፣ የሥራ ፈጣሪዎች አሉ፣ ሳይንቲስቶች አሉ፣ ስፖርተኞች አሉ። ሙያዊ ልዩነቶች ናቸው። ዓለም ውበት የሚኖራት፣ ዓለም ጉልበት የሚኖራት፣ ዓለም የዓለምነት ማድረግ የሚኖራት፣ አንድ ሀገር የሀገርነት ክብር ሊኖራት የሚችለው አንድ ማህበረሰብ ሆኖ የሚቆየው እነዚህ ሙያተኞችና ሌሎችም ሙያተኞች በዚያ ሙያ ደረጃ ያሉ ሰዎች ሊኖሩና ሲኖሩ ብቻ ነው። ሁሉም ሰው አስተማሪ ብቻ፣ ዶክተር ብቻ ሊሆን አይችልም። ስፖርተኛ ብቻ ሊሆን አይችልም። የሥራ ፈጣሪ ብቻ ሊሆን አይችልም። ሁሉም ሰው ወደ መንፈሳዊ አገልግሎት ደግሞ ስንመጣ ወደ ቤተክርስቲያን መጋቢ ብቻ ሊሆን አይችልም። መጋቢ ያስፈልጋል። ሐዋርያ ብቻ ሊሆን አይችልም። ወይም ካህን ቄስ ብቻ ሊሆን አይችልም። ሌላ መጠሪያ ያስጡት አንድ አይነት በሃይማኖት መጠሪያ ሙስ ማለት ነው። ፖፕ ብቻ ሊሆን አይችልም። ዘማሪ ብቻ ሊሆን አይችልም። አስተማሪ ብቻ ሊሆን አይችልም። ወይም ደግሞ የግብርና ሙያተኛ ብቻ ሊሆን አይችልም። ይሄ ክህሎት ወይም ይሄ ሞያ ወይም ይሄ ተሰጥኦ ያላቸው በየተቋሙ፣ በየአገሩ፣ በዓለማችን ላይ በየማህበረሰቡ ለዚያ ለተፈለገለት ዓላማ ውበት ጨማሪ ነው፣ ህይወት ጨማሪ ነው፣ ማዕረግ ጨማሪ ነው፣ መልክ ጨማሪ ነው፣ ጤንነት ጨማሪ ነው፣ ግባት ጨማሪ ነው። ስለዚህ ልዩነቶች በሙሉ እርግማኖች አይደሉም። አንድ ሀገር፣ አንድ ማህበረሰብ፣ ዓለማችን ልዩነቶችን በዚህ ደረጃ ተረድታ በልዩነቶች ውስጥ ያለውን ጠቀሜታና ትሩፋት አውቃ ስትገለገልበት፣ ስትይዘውና ስትጠቀምበት ዓለም ሰለጠነች፣ ዓለም ጤናማ ሆነች፣ ዓለም ሰላም ሆነች፣
ዓለም የሚገባትን መልክ ቅርጽ ያዘች ማለት እንችላለን። ስለዚህ አሁን ልዩነቶች በራሳቸው ተፈጥሯዊ እስከሆኑ ድረስ ጤናማ እስከሆኑ ድረስ እነዛን ልዩነቶች አውቆ መሸከምና መያዝ ለአንድ ማህበረሰብ እድገት፣ ለአንድ ሀገር እድገት፣ ለአንድ ተቋም እድገት እጅግ በጣም ወሳኞች እንደሆኑና ጠቃሚ እንደሆኑ ልገልጥላችሁ እፈልጋለሁ። የመጨረሻው ሐሳብ ከዚህ ጋር ላነሳ የምፈልገው እንደ ልዩነት የታሪክ ልዩነቶች አሉ። የታሪክ ልዩነቶች በቀደመው የዓለም ስርዓት ከዚህ አሁን ካለንበት ጊዜ በፊት በነበረው የአኗኗር ስርዓት በማህበረሰቦች ላይ፣ በሀገራት ላይ፣ በዓለማችን ላይ ልዩ ልዩ ቦታዎች ላይ በተለያየ ጊዜ፣ በተለያየ ሰዓት፣ በተለያየ ቦታ የተከሰቱ ክስተቶች አሉ። ጥሩም የሚሆኑ መጥፎም የሚሆኑ እነዚህ ታሪካዊ ይዘቶች ይባላል። እነዚህ ታሪካዊ ይዘቶችን ማወቅና መለየት በጣም በጣም ጠቃሚ ነው። አንድ አይነት ክስተት፣ አንድ አይነት የታሪክ ተፈጥሮ አልነበረም፣ ሊኖርም አይችልም። በተለያየ ቦታ ላይ የተለያዩ የታሪክ ክስተቶች ተከስተዋል። የታሪክ እውነታዎች ተመዝግበዋል። የታሪክ ክስተቶች አሉ። እነዚያን ለይቶና አውቆ ለምን ሆነ? ምናልባት አሉታዊ የሆነ የታሪክ ክስተት ወይም አሉታዊ የሆነ እንኳ የታሪክ እውነት እንኳ ቢሆን ያን የታሪክ ክስተት ለይቶ አውቆ ተምሮ ዛሬ ላለው አኗኗር፣ ነገ ላለው የኑሮ ሁኔታ ከዚያ ጎጂ ከሆነው ነገር ተምሮ እንዳይደገም፣ እንዳይከሰት ለመለየትና እንዳይከሰት ለማድረግና ያ ጎጂና አፍራሽ የሆነ ታሪካዊ ክስተት አሁንም በድጋሚ እንዳይሆን ለመለየት ይጠቅማል እና ታሪካዊ ክስተቶችን፣ የታሪክ እውነታዎችን መለየት የዓለም ስልጣኔ ነው፣ የማህበረሰብ ስልጣኔ ነው፣ የሀገር ስልጣኔ ነው። እነዚህ ልዩነቶች አሉ፣ ዛሬም ይኖራሉ፣ ወደፊትም ይኖራሉ። የታሪክ እውነታ፣ የታሪክ ክስተት አንድ አይነት ብቻ ሊሆን አይችልም። ባላቸው ልዩነቶችን አውቆ እነዛን ታሪካዊ እውነቶች፣ እነዛን ታሪካዊ ክስተቶች ለይቶ ጠቃሚ የሆነውን አዎንታዊ የሆነ ለህይወት ግባት የሚጨምር አዎንታዊ የሆነ እውነት ወይም ክስተቶችን ዛሬም እንዲበዙ ማድረግ፣ ዛሬም እንዲጨምሩ ማድረግ ያ የማህበረሰብ ስልጣኔ ጤንነትንና የዓለምን እድገት ብልጥግናንም ከፍ ያደርጋል። አሉታዊ የሆኑ የታሪክ እውነታዎችና የታሪክ ክስተቶች ደግሞ እነዛ አሉታዊ የሆኑ የታሪክ እውነታዎችና ክስተቶች ደግመው አገርን እንዳያፈርሱ፣ ደግመው ማህበረሰብን እንዳያበላሹ፣ ደግመው ተፈጥሮን እንዳያናጉ ማድረግ የስልጣኔ የእውቀት ምልክት ነው ለአንድ ሀገር፣ ለአንድ ማህበረሰብ፣ ለአንድ ግለሰብ። እንግዲህ ይህን ካልኳችሁ በፍጻሜው አንድ ነገር ማንሳት እፈልጋለሁ። በዓለም ላይ ያሉ ጤናማ የሆኑ ልዩነቶችን ለማፍረስ፣ ለመለየት፣ ለመጨፍለቅ፣ እንደ ከንቱ ለመቁጠር የሚደረጉ ጦርነቶች፣ የሚደረጉ ክፉ ትግሎች የአንድ የሰለጠነ ማህበረሰብ፣ የአንድ የሰለጠነ ሀገር፣ የአንድ የሰለጠነ ተቋም፣ የአንድ የሰለጠነ ህዝብ፣ የዓለማችንም ህዝብ መለያ ሊሆን አይገባም። በርካታ ጦርነቶች፣ በርካታ ቀውሶች፣ በርካታ ችግሮች ከየት የመጡ ናቸው ካላችሁኝ እነዚህን በተፈጥሮ ያሉ ጤናማ ልዩነቶችንና በተፈጥሮ ያሉ ተፈጥሯዊ ልዩነቶች የህይወት ቅመምና የህይወት ማዕረግ፣ መልካም ትምህርትና መልካም ዕውቀት ያላቸውን እነዚህን ጤናማ ልዩነቶች ለማበላሸት አይሆንም ብሎ በማድረግ በአመፅ የሚደረጉ ትግሎች ናቸው። ከዕውቀት ውጪ በሆነ መልኩ የሚደረጉ ትግሎች ናቸው። ልዩ ምኞት፣ ክፉ ምኞት ባላቸው ከኋላ መጥፎ አጀንዳ ባላቸው አስተሳሰቦች ወይም ፍልስፍናዎች የሚደረጉ ጦርነቶች ናቸው። እነዚህ ጦርነቶች፣ እነዚህ ቀውሶች፣ እነዚህ ነውጦች አንደኛው ምክንያታቸው ጤናማ ልዩነቶችን፣ ተፈጥሯዊ ልዩነቶችን ላለመቀበል የሚደረጉ ጦርነቶች ናቸው። ዓለማችን እነዚህን ጦርነቶች ልታስተናግድ አይገባም። ሀገራችን እነዚህን ጦርነቶችና ቀውሶች ልታስተናግድ አይገባም። ማህበረሰቦች፣ ግለሰቦች እንደዚህ ያሉ ጦርነቶችን ማስተናገድ አይገባም። ትርፉ ቀውስ ብቻ ነው። ትርፉ ጥፋት ብቻ ነው። ትርፉ ውርደት ብቻ ነው። ትርፉ ኪሳራ ብቻ ነው። ትርፉ ማንንም አይጠቅምም። ትርፉ ነውጥ ብቻ ነው። እንደተለመደው የ3 ሚዲያ ቤተሰቦቻችንና አድማጭ ተመልካቾቻችን የሶሻል ሚዲያ አገልግሎታችንን ለብዙሃኑ ለሚሊዮኖች እንዲደርስ እንደተለመደው ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ጥያቄና አስተያየት ካላችሁም ደግሞ ጥያቄያችሁና አስተያየታችሁ እንዲደርስ በማድረግ አብሮነታችሁን እንድታረጋግጡልን በታላቅ ትህትና
ጥሪ ልናቀርብላችሁ እንፈልጋለን። የፕሮግራሙ አዘጋጅና አቅራቢ ወንድማችሁ መጋቢ ደረሰ ነኝ። በያላችሁበት ሰላማችሁ የበዛ ይሁን። ሁላችሁንም ወዳችኋለሁ፣ እንወዳችኋለን።